ይህን ነገር ካልኳችሁ በመቀጠል ስለ ድምጽ ቴክኒካዊ ነገሮችን እንመለከታለን። አንደኛ የድምጽ አቅም ወይም ፒች ይላል። አንደኛ የድምጽ አቅም ወይም ፒች ይባላል። ሁለተኛ የድምጽ ከፍታና ዝቅታ ወይም በእንግሊዝኛ ዳይናሚክስ ይባላል። ሶስተኛ ኮርድ እያሳደጉ መዘመር፣ እሱ ደግሞ ምንድነው በእንግሊዝኛ ሞጁሌሽን ይባላል። አራተኛ ኦክታቭ በዝቅተኛና ከፍተኛ ኦክታቭ መዘመር። አምስተኛ ቅላጼ። ቅላጼ ማለት ለዜማዎች ውበት መጠበቅ፣ ለዜማዎች ውበት መጠበቅ። ስድስተኛ ሞጁሌሽን ይባላል። ሞጁሌሽን ማለት ይቅርታ፣ ከዚህ ኮርድ እያሳደጉ መዘመር ወይም ሞጁሌሽን ማለት ምን ማለት ነው? ከዚህ ሞጁሌሽን ማለት ቤኪ አሁንም በረከት ተስፋዬ የዘመረው መዝሙር ያው ብዙዎች ታውቃላችሁ እና ሊሊ የሚዘምሩ መዝሙሮች እና የሌለ መዝሙሮች ስትሰሙ እንደዚህ አይነት ነገሮች ታውቃለ። በረከት ሁለተኛ አልበም ላይ ያለ ማለት ነጠላ ዜማ ነው። ነጠላ በለቀቀው ነው። እንደ ኢየሱስ በምድር ላይ ፈልጋጠው እሱን መሳይ፣ ስለዚህ እኔ አመልካለሁ ቀሪ ዘመን ኢየሱስ ነው። ከዚህ ውስጥ ቅላጼ ማለት ቅላጼ ማለት በውስጥ ሲዘመር ባክግራውንድ ለምሳሌ ባክግራውንድ የሚያጀቡ ሰዎች ያታውቃላቸው መዝሙር አንዱ ሲዘምር ከጀርባ ባክ ሳውንድ የሚባል ነገር አለ። ልክ እንደዛው ማለት ነው። አሁን መዝሙር ሲዘመር መጨረሻ ላይ የኔ ማረፊያ ድምፁ በሚያርፍበት በዛ እንትን ላይ የሚያርፍ ድምጽ ማለት ነው። ቅላጼ ማለት ይሄ ነው። ለምሳሌ አንድ መዝሙር ሲዘመር ከኋላ በኩል እንደምታጀቡ ለምሳሌ ያ ሙዚቀኞች ታውቃላችሁ፣ ያ ሙዚቃ ስትጫወቱ ለምሳሌ ኮርድ ያለ ኮርድ መስማር መጫወትና ከኮርድ ጋር መጫወት ያ ልዩነት እንዳለው ያ ታውቃላችሁ። ልክ እንደዛ ይሄ ቅላጼ ማለት ልክ እንደዛ ነው። ለምሳሌ የአንድ መዝሙር ውበት የሚሰጥ ማለት አንድ መዝሙር ሲዘመር ውበት ይሰጣል ወይም ትኩረት ለሰሚው በጣም ይማርካል ማለት ነው። ያው ቀደም መዝሙር ስታወጡ ቅላጼ መኖሩን በትክክል ማረጋገጥ አለባችሁ። ቅላጼ መኖሩን ማረጋገጥ አለባችሁ። በተደጋጋሚ መላልሳችሁ ያን ቦታ መስራት አለባችሁ። ለምሳሌ አሁን ካልኳችሁ በመቀጠል ደግሞ ምንድነው አንድ ዘማሪውን አንድ ሶሎ ዘማሪ መዝሙር ለሰሚው ጆሮ እንዲደርስ ምን ማድረግ አለበት? ምን መስራት አለበት? በምን ሁኔታ መቅረብ አለባችሁ? በቀጣይ ክፍል እሱን ይዤላችሁ እመጣለሁ። አሁን እነኚህ ነገሮችን ሙሉ በሙሉ አላየንም። ለዛሬ ለመግቢያ ያክል ነው ይህን ነገር ያነሳሁት እና ይህን ቪዲዮ ላይክ ሼር እንድታደርጉ በአክብሮት ጠይቃለሁ። ደግሞ ይህን ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። በጣም እወዳችኋለሁ። ይህን ፕሮግራም ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ቀጣይ በክፍል 1 ላይ እንገናኛለን። ይህን የዛሬው ለመግቢያ ያክል ነው ይህን ፕሮግራም ያቀረብኩት። በመቀጠል ክፍል 1 ላይ እንገናኛለን። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህ ኬኤም ፕሮሞሽን ነው። ኬኤም ፕሮሞሽን በፌስቡክ በቲክቶክ እንዲሁም በቴሌግራም በኩል ታገኛላችሁ እና ሊንኩን በዲስክሪፕሽን ቦክስ አስቀምጣለሁ። የሁሉንም ማለት ነው። ለምሳሌ ቲክቶክ፣ ፌስቡክ እና የቴሌግራም ቻናሌን ሊንክ አስቀምጣለሁ። በዛ ገብታችሁ ጥያቄ ካላችሁ መጠየቅ ትችላላችሁ።